على كافة لا نتفاي لا من ميزان لا نترسى لم يالفتن زعطي بايفون لا بقونا لا قدمو ليلا كناو تكربت كايدنا بزو آيو جالو كلا فوقي واتي تبت واسي جالو مكافات ما زلنا بساعات كفو አሰላሙ ወራህመቱላሂ ወበረካቱ ውድ ቤተሰቦቼ እንዴት ናችሁ? እኔ አልሐምዱሊላህ ደህና ነኝ። ዛሬ ደግሞ ሌላ ነገር ይዤላችሁ መጥቻለሁ። ፓርት 2 ይዤላችሁ መጥቻለሁ። ይችን የመዳም ቅመም ምስክየት እንደደረሰች መቼም እየተከታተልኩ እየዘገብሁ ነው ይዤላችሁ የሚቀርበውና ሰብስክራይብ ሼር ማድረጋችሁን እንዳትረሱት እሺ የኔ ወዶች። እና የመዳም ቅመምዬ ያው ከልጁ ጋር ያደረገችውን ምናምን እየተናገረች ነው። እስኪ ሁሉንም ሰምተን የምንመለስ ይሆናልኝ። አብረን ሰምተናት እንመጣለን። እሺ ጠብቁ፣ አዳምጡ። እኔ እኮ ሀቢባ ናት የምታስቀኝ እኮ ነው። የሀቢባ ናት የምትገርመኝ። ጥያቄው አመላለሷ እንዴት 7 ወር ከ15 ቀን ስትሰሪ ይሄ ነገር የተፈጠረው አንድ ጊዜ ብቻ ነው ወይስ በተደጋጋሚ ተፈጥሯል? በተደጋጋሚ ነው የተፈጠረብኝ። እሺ በተደጋጋሚ ሲፈጠር ቤት ውስጥ ሰው አልነበረ? አዳምጡት፣ በደንብ አዳምጡት። ይጠቅማል። አዳምጡትኝ። እሺ ቤት የለችም ሴትዮዋ። ቤት ተቆልፎብኝ ነው ይሄ ነገር። ወር ከ15 ቀን ድረስ ሴትዮዋ ተሳፍራ ነበር፣ የለችም። እሺ እንደገባሽ እዛ ቤት እንደገባሽ ወር ከ15 ቀን እናትየው ተሳፍራ ልጅየው ይሄንን ነገር ሲያደርግ ሴትዮዋ ከተሳፈረችበት ከወር ከ15 ቀን በኋላ ስትመጣ ነገርሻት? አልነገርኳትም። እኔ እገልሻለሁ ለእናቴ ተተናገርሽ ያንን ነገር እገልሻለሁ እንዳትናገሪ ብሎ ነው ልጅ ያስፈራራኝ። ኦኬ ማርገዝሽ ነው። ከዛም በኋላ እናቴ ቱት ምን ተመጣሽም በኋላ ለመውጣት ሞክሬ ነበር፣ ግን ምን ለመውጣት ሞክሬ ነበር። በር ነው የቆለፉብኝ፣ እንዳልወጣ ነው ያደረጉ። ኖ አልገባሽም። ለሴትዮዋ ገርሻት ስንት ወርሽ ላይ ነው? ቆይ መጀመሪያ ማርገዝሽን ያወቅሽው ስንት? አተናገርኩም። ጭራሽ ለሴትዮዋ አተናገርኩም። እንዳልናገር አስጠንቅቆኛል። ግን ቤት በኋላ ላይ ከ5 ወር ከ4 ወር በኋላ ቤት ጠርጥረዋል፣ አውቀዋል። ቤት ታላላቅ ወንድሞቹ በሚስቶቻቸው አስጠይቀውኛል። የልጅየው እናቲቱ ጠይቀኛለች። ይሄ ነገር ከዳር አይደለም የተፈጠረ ነገር አለ ቤቴ ንገሪኝ ብላኛለች። ግን በሰዓቱ ልጁ በጎን እያስፈራራኝ ስለነበረ አተናገርኩም። እሺ ለቤት አከራያ ነው የደረሰብኝ ችግር እንዲህ ነው ብዬ ከነገርኩት በኋላ ልጁ የተጠየቀው። ውዴ በጥያቄው ልክ ከመለሽልኝ እንግባባለን። ማርገዝሽን ያወቅሽው ስንት ወር ላይ ነው? ጥያቄው 3 ወር ከ3 ወር ካለፈ ነው ያወቅኩት። 3 ወር ሙሉ ፔሪድሽ ሲቀር እንዴት አልጠረጠርሽም? 3 ወር ፔሪድ አለማየት ኖርማል ነው ወይስ የእርግዝና መከላከያ ተጠቀሚያለሽ? የእርግዝና መከላከያ የሚጠቀም ሰው ነው አይደል ፔሪዱ የሚዛባው? 3 ወር በተከታታይ ፔሪድሽ ሳይመጣ አልጠቀም። ታዲያ ገና የመጀመሪያ ወር ፔሪድሽ ሳይመጣ ሲቀር ለምን ራስሽን አልመረመርሽም? ይሄ ከፋርማሲ የሚሸጠው ፋርማሲ አይደለም ማንኛውም ሱፐር ማርኬት ካርፎር ምን የሚሸጠው ቴስት ወስደሽ ሽንትሽ ውስጥ ጨምረሽ ለምን አልመረመርሽም ራስሽን? ለምን 3 ወር ድረስ ሳታቂ ቀረሽ? እንደዛም ማደርግበት ስወጣ ስንቀሳቀስ እኮ ነው ታፍኔ ነው ያለሁት እኮ አልኩሽ ሀቢባ። ያንንም ውስጤ ያውቃል። ይሄ ነገር እንዴት ተከሰተ ሲከሰተ አልጠፋኝም። ግን ወደ ሱቅ እንዴት ነው የምወጣው? 3 ወርሽ ላይ እንዴት አወቅሽ? እንዴት ወጣሽ እና ገዛሽ ቴስተር? 3 ወር ላይ በምን አጋጣሚ? ሲያመኝ ነው። ቤተሰቦች ቪዲዮን እንደሰማችሁት ይመስላልኝ። እንግዲህ ሲቀጥል ደግሞ እስኪ እነዚህ ሙሽሮች እስኪ አይተን እንመለስ። اسمعي اللي عندك شغلة كيفه، تعرف تطبخ، تعرف تنفخ، تعرف تنظف. ايه اللي عندي ما شاء الله عليه. اول ما جبته النظافة بس تنظف البيت كوي ملابس كذا جبته. ثم يوم شفت البنية نظيفة تسلي مسلمة زدت راتبة خليت ايش تطبخ ما شاء الله عليه. والقهوة والشاهي الثمر ورق عنب حالة والبخور. شوف اللي تحت الكنب بعدهم ما ينظفون حليبين تتري يخلون. لا هذه نظيفة ما شاء الله تبارك الله. كيف اللي عندك؟ لا والله اللي عندي مغر. تقوم الصبح اقومه بعد تحط السماء هنا من الصبح الليل المغرب ما ادري وش تقول السالفه ما يخلص. ثم انت تجي تسبدي اليوم ادخل عليه يا فاطمه خلاص طفي جوا
شغلة همزة الشغل بس. الثاني تقول لها الثاني لا والله اللي عندي بسم الله عليه الله يخلي لي، الله يعطيك العافية يا فاطمة، الله يطول عمرك، إن شاء الله ترجعين بالسلامة على حالك إن شاء الله. قولي آمين. إني تقربات مو آمين ترولي. استغفر الله. علي في رمضان خلاص في الجوال أهم شيء حالة وسمبوسة مدري شنو، جيبي ثمر ردي حليب عسير اخلطي. يا ويله ويله، اكو امل منزلي هذه صبرهم صبرا اقسم بالله يا رجال. تحيه والله تحيه لكم صراحه، يعني تحيه لكم. وانتم عندنا انتم خواتنا امنا او بنات بلدنا، انتم يوتيوبيين على عين رؤوسنا صراحه، يعني والله نحترمكم نعزكم نقدركم. انتم اسمكم ما يريد شيء تو ما يريد شيء، وفلوس خلي ولي اعطيني باسبورت مال انا خلاص ما يريد شيء. جيف مي هنا اعطيني تا باسبورت يانج جاكا باسبورت يانج جيف ات تو مي. ما في روحي اقول لك اعطيني باسبورت مال انا خلصتي. ما يريد شيء اعطيني باسبورت مال انا خلاص اعطيني. You think I'm give me my passport? I'm going to beat you whenever you see. Give me my passport. اطلعي برا. باسبورت يعني اطلعي برا. باسبورت يعني عندك كوكو عليه باكو وانا اعطيني. اريد باسبورت مالش. يلا روحي. Give me. اي اوكي. Give me my passport. عندك كوكو با. راديكو توماني. የማዳማችሁ ልጅ ፍቅር ሲይዘው የሚያሳየውን ምልክት ልንገራችሁ። ከመናገሬ በፊት ግን እኛ ሻቃላለን ይሄ ነገር አይፈጠርም ብላችሁ የምታስቡ ልጆች አላችሁ። በረንብ ነው የሚፈጠረው። በተለይ እኛ ኢትዮጵያውያን ልጆች ላይ እኛ ላይ ቆንጆም ባለሙያም ስለሆንን በረንብ ነው የሚፈጠረውና ወደ ነጥቤ ልግባና ልንገራችሁ። አንደኛ ቤት ውስጥ ማንም እንዲጮህብሽ ማንም እንዲናገርሽ አይፈልግም። እንዲቆጡሽ ምናምን አይፈልግም። ቢችል ይከላከልልሻል። እንደውም እሱ ካለ አይቆጡሽም፣ ጮክ ብሎ አይናገሩሽም። አስተዊ። ሁለተኛ አንቺን ለማናገር ምክንያት ይፈጥራል። ኪችን ስራ እየሰራሽ ሊሆን ይችላል፣ ልብስ እየተኮሽ ሊሆን ይችላል፣ ክፍልሽ ትሆኚ ትችያለሽ። ብቻ ግን ምክንያት አያጣም። ኪችን ካለሽ ኪችን መጥቶ ብርጭቆ ስጪኝ፣ ማንኪያ ስጪኝ፣ በቃ ሶፍት አቃቢኝ ምናምን አይነት ነገር ብሎ ያናገርሻል። አጠገቡ ጋር ያለው ብርጭቆ መውሰድ ይችላል፣ ገብቶ ፍሪጅ ውስጥ ውሃውን መውሰድ ይችላል። ግን አንቺ እንድትሰጪው አንቺ ማውራት ይፈልጋል። አንቺ ስትሰጪው አስተዊ። እዚህ ሀገር እጅ መንካት ምናምን መነካካት አይፈቀድም። ውሃ ስትሰጪው ቀስ ብሎ እጅሽን ይነካል፣ ፈገግ ይላል፣ አመሰግናለሁ ይልሻል፣ ሊያናግርሽ ይፈልጋል። ስራ እንዴት ነው ምናምን ምክንያት ፈጥሮ ኪችን ማለት ነው። ልብስም እየተኮሽ ከሆነ ደግሞ ያው ልብስ ቁም ሳጥኑ ውስጥ ሞልቶ እያለ የተተኮሰ ልብስ አለ ምናምን ብሎሽ አንቺ ጋር መጥቶ ሊያናግርሽ ይችላል። አስተቢ። ሶስተኛ ሳይሽ መዋል አይችልም። እስቲ እዩ በረንብ። ሰራተኛ ከሆነ አንቺን ሲያይ ስራ መሄድ አይችልም። ቤት ከሆነ ያው ተኝተው ስለሚውሉ ለምሳ ሲወርዱ ምናምን ሊያይሽ ይችላል። ሰራተኛ ከሆነ ግን አንቺን ሲያይ ወደ ስራ ሄድም። እስቲ ተደበቂበትና እዩ እስቲ። መኪና ስር ገብቶ ደውሎ እቃ እንድታቃቢው ራሱ አድርጎ ያይሻል እንጂ ሳይሽ አይሄድም። እና ቀመሞቼ ይሄ ነገር አይፈጠርም ምናምን ብላችሁ እንዳታስቡ። በረንብ ነው የሚፈጠረው። ማንም ከኢትዮጵያ መቶ ወዲያው ማዳም አልሆነም። እዚህ ብዙ ካልኩሌት ተሰርቶበት